ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ በመላው ዓለም የምትገኙ፣ ዛሬ ደግሞ ይዤላችሁ የመጣው የቤት ውበት እንግዲህ ስንል ያው በቤታችን ሽንት ቤት ውስጥ የእጅ መታጠቢያ ሊኖርን ይችላል፣ የእንግዳ መቀበያ የእጅ መታጠቢያ ሊኖር ይችላል። እንደዚሁም ሬስቶራንት ወይም የተለያዩ ሆቴልም ካለን ለማንኛውም ይሄ ይጠቅማል። ዛሬ ይዤላችሁ የመጣሁት የእጅ መታጠቢያችን ወይም ሲንካችንን ብዙ ጊዜ እንጉመጠመጥና መሀል ላይ ያለችውን እንዴት ነው የምናጸዳት? ይህን ለእናንተ ጥያቄውን የኔ ጋር ዛሬ ይዤላችሁ የመጣሁት ብዙ ጊዜ ክዳኑ ላይ የመሀል ክዳኑ ላይ የሚሰገሰግ ቆሻሻ የቆየም ሽታ ሊያመጣብን ይችላል። አንዳንድ ጊዜ ቤታችን የራሳችን ብረሽ ካሉ የማጽጃ ብረሾችን በስነ ስርዓት በምናጸዳው፣ እኔ ለምሳሌ የምጠቀመው ጄፍ ሊሆን ይችላል ኤግዛምፕል። ለእናንተ ግን በቤታችሁ በምትጠቀሙበት በምታጸዱበት ጊዜ ውስጡን እንደዚሁም ያን ክዳኑን የሲንካችንን ክዳን ወይም የእጅ መታጠቢያችን ክዳንን እንዴት አድርገን እናጽዳው? ብሩሽ ካላችሁ ጥሩ ራሱን የቻለ፣ ከሌላችሁ ግን በቀላሉ ጥርሳችን ፍቀን የምንጥላቸው ብሩሾች አሉ፣ የጥርስ ብሩሾች። በእነሱ በቀላሉ የቤታችንን ንጽህና ሲንካችንን ውበቱን መጠበቅ፣ ሽታም እንዳያመጣ ለራሳችን ለጤናችንም ለውበቱም መጠቀም እንችላለን። ሌላው ስፖንጅ፣ ብዙ ጊዜ በስፖንጅ ላይ ያለኝን አመለካከት ስፖንጅ ስክረች የሚሆኑ አሁን ለምሳሌ ሲንክ የመቦጫጨር የሆነ ነገር ወይንም ሽቦ ነገር የምንጠቀም ከሆነ እንትሉ ውበቱ ይቀንሳል። ያ እንዳይሆንባችሁ ለስላሳ በሆነ ብዙ ጊዜ እንደዚህ ሴራሚክ የሆኑ ነገር እቃዎች ሽቦ የማይፈልጉ አሉ፣ ወይንም ስክረች የሚዋጨሩ ነገር የማይፈልጉ አሉ። እነዛን ለመቀነስ እዛ ላይ ጥንቃቄ የቤታችን እቃ ጥንካሬው ውበቱ እንዳማረ እንዲሆንልን በዛ መጠቀም እንዳሳያችሁ እንደምታዩት እንዴት ክዳኖችን ማጽዳት እንዳለብን። የግድ ብሩሽ ከሌላችሁ እንዳልኳችሁ የጥርስ ብሩሽ መቼም አታጡም በቤታችሁ። ያንን ከመጣል ለእንደዚህ አይነት ነገር ብታውሏቸው። ዛሬ ይህንን ከወደዳችሁት ሰብስክራይብ እያደረጋችሁ አበረታቱኝ። የተለያየ ነገሮችን ወደ እናንተ ይዤ እመጣለሁ። አመሰግናለሁ። ኮመንታችሁን ሼር፣ እንደዚሁም አስተያየታችሁን መስጠት አትርሱ። ለእኔ ያበረታታኛል ሞር እንድሰራ። ይዤላችሁ የምመጣውንም በዛውም ሼር ብታደርጉኝ በጣም ደስ ይለኛል። መልካም ጊዜ ይሁንላችሁ በያላችሁበት።